ሰላም እንደምናችሁ የዩቲዩብ ቻናል ተከታታዮቼ peace be still English Amharic እና አፋን ኦሮሞ በመለው ቶፒክ ነው ያው የዩቲዩብ ስም እንኳን ደህና መጣችሁ ላችኋለኝ ደግሜ ወደ ዛሬው መልእክታችን ከመሄዳችን በፊት ደግሞ ወደ እግዚአብሔር በጸሎት እንቅረብ እግዚአብሔር አምላካችን ስለዚህ ጊዜና ሰዓት በእውነት ከልባችን እናመሰግናለን ይችን ጊዜ ደቂቃ ሰዓት በህይወታችን ላይ ስለቀጠልክልን ይህ ጊዜም ደግሞ ለንስሐ የተሰጠን ነውና በእውነት እንድንጠቀምበት እርዳን አእምሮአችንን ክፈት ልባችንን ክፈት ኃጢያታችንን በደላችን ሁሉ በጌታ በኢየሱስ ደም ይቅር በለን አንተ አስተምረን በጌታ በኢየሱስ ስም አሜን እንግዲህ ወገኖቻችን ባለፈው የጀመርነው ርዕስ አለ አእምሮአችንን እንዴት መጠበቅ እንዳለብን ነው እና በዛ ውስጥም እንግዲህ የአእምሮአችን አሰራር እና እንዴት ስለ አእምሮአችን ውስጥ ያሉትን ኒውሮኖች ሁሉ ምን ያህል ሐሳቦች እንደሚመጡብን ሁሉ አንስተን አይተናል እና ከዛ ውስጥ አንደኛውንም ክፍል አይተናል የተደጋገመ ሐሳብ በአእምሮአችን ውስጥ እንደሚጸና ሁሉ አይተን ነበር እና አንድ ሐሳብ ሲደጋገም ከሐሳብ ደረጃ አልፎ እውን መስሎ እንደምታየንና እንዴት ከዛ መጠበቅ እንዳለብን ሁሉ አይተናል በዛሬው ደግሞ ሁለተኛው ነው የምናየው ዛሬ ደግሞ የምናየው ክፍል ምንድነው ወደ አእምሮአችን የሚመጣው ሐሳብ ሁሉ እውነት አድርገን መቀበል እንደሌለብን ነው ወደ አእምሮአችን የሚመጣው ሐሳብ ሁሉ በመጀመሪያ ደረጃ ስለ ራሳችን አንድ ነገር ስላሰብን ብቻ ያን ሐሳብ እውነት አይሆንም ወይ ደግሞ ያንን ሐሳብ እውነት አያደርገውም ይህ ማለት ደግሞ ስለ ራሳችን የሆነ ኔጌቲቭ ነገር በአእምሮአችን ውስጥ ሲመጣ ያ እውን ነው ማለት አይደለም በአንደኛ ዮሐንስ ምዕራፍ 3 ቁጥር 20 ላይ ልባችንም በእኛ ላይ በሚፈርድበት ሁሉ ከእውነት እንደሆነ በዚህ እናውቃለን በፊቱም ልባችንን እናሳርፋለን እግዚአብሔር ከልባችን ይልቅ ታላቅ ነውና ሁሉንም ያውቃል ይላል ለዚህ ነው ልባችንን ማመን የሌለብን የሰው ልብ ማን ያውቀዋል ይላል አይደል መጽሐፍ ቅዱስ ስለዚህ ነው በሐሳባችን በልባችን የሚመጣውን በአእምሮ ወይም ልብ ምሎን እንግዲህ ያው አንድ ቃል ስለሆነ እንጠቀምበታለን በቋንቋችን እና መጽሐፍ ቅዱስም መልእክቱ ያው አንድ ነው እና በአእምሮአችን ምን በልባችን የሚመጣው ሐሳብ ሁሉ ጊዜ ትክክል ነው እንደሆነ አድርገን የምንወስድ ከሆነ አደጋ አለው ስለዚህ ነው እግዚአብሔር ከልባችን ሐሳብ በላይ ነው ታላቅ ነው የሚለው እና ወገኖቼ ሰይጣን አንዳንድ ጊዜ እኛን በደለኛ ኃጢያተኛ ተስፋ የሌለን አድርጎ ይከሰናል በአእምሮአችን እኛ ደግሞ ወደ ክርስቶስ ታላቁ አዳኛችን ነው ማመላከት ያለብን ወደዛ ነው መጠቆም ያለብን ሰይጣን አንተ ደካማ አንቺ ደካማ ነሽ ተስፋ የለሽም ይህ ኃጢያት ለብዙ ጊዜ አስቸግሮሻል በቃ አሁን መቋቋም አልቻልሽም ልታሸንፍ አልቻልከውም ብሎ ሲወቅሰን እኛ ደግሞ አዎ ትክክል ነው ብዙ ጊዜ አስቸግሮኛል ይህ ኃጢያት ግን ኢየሱስ ታላቅ አሸናፊ ነው በእርሱ እኔም አሸናፊ እሆናለሁ ብለን ራሳችንን ጣታችንን ወደዛ መጠቆም አለብን ሰይጣንን ወደዛ ማመላከት አለብን እንጂ እውነትን እኮ ነው ብለን የበለጠ ዝቅጠት ውስጥ ተስፋ መቁረጥ ውስጥ ጭንቀት ውስጥ መግባት የለብንም ምክንያቱም ከኃጢያታችን በላይ የሆነ ክርስቶስ አለንና እንደገናም ደግሞ ሰይጣን ብዙ ተስፋ የሚያስቆርጡ ነገሮች ለምሳሌ ጤናችንን ሊያመላክተን ይችላል ጤና ተስፋ የለውም ትዳሪ ተስፋ የለውም ሶሻል ሪሌሽንሺፕ ተስፋ የለውም ቢዝነስ ተስፋ የለውም ስራ ተስፋ የለውም ይሄ ተስፋ የለውም ያ ተስፋ የለውም ስለ ልጅ ስለምን ስንት ነገር ዘርዝሮ ሁሉ ተስፋ የለውም ሊለን ይችላል እኛ ግን አንተ ውሸታም ከዚህ ዞር በል ነው ማለት ያለብን በዮሐንስ ምዕራፍ 8 ቁጥር 44 ላይ የውሸት ሁሉ አባት ነው ምለው የውሸት አባት ማን ነው ሰይጣን ነው ያ ውሸታም ስለዚህ አንድ ነገር ስላሰብነ ብቻ ያ ነገር እውነት ነው ብለን መቀበል የለብንም እግዚአብሔር የልጅነትን ማይረግ ሰጥቶናል ወገኖቼ ያንን እንደቀላል ማየት የለብንም እና ያንን የልጅነት ማይረጋችንን ተጠቅመን እኔ የእግዚአብሔር ልጅ ነኝ እግዚአብሔር ከኃጢያቴ በላይ ነው ከድካሜ በላይ ነው አሸናፊ ነው ከዚህ የለም ተነስቷል በሉት ከዚህ የለም ተነስቷል የኢየሱስ ክርስቶስ መቃብር ባዶ ነው ምን ማለት ነው አሸንፏል ማለት ነው እኔም አሸናፊ ሆናለሁ በሱ ማሸነፍ እኔም አሸናፊ ሆናለሁ ብላችሁ ለሰይጣን ለጠላታችሁ ንገሩት በአእምሮአችሁ ውስጥ ሲከሳችሁ ሁሉ ጊዜ ቶርቸር ሲያረጋችሁ እረፍት ሲነሳችሁ ማለት ነው ሌላ ደግሞ አለ ስለኛ ጊዜ ብቻ አይደለም ሰይጣን በአእምሮአችን ውስጥ የሚያመጣው የሚተክላቸው ሐሳቦች ስለሌሎችም አብዛኛውን ጊዜ ስለሌሎችም እንደዚሁ
የማይሆን ነገር ስለ ኔጌቲቭ የሆነ ነገር ጥላቻን ነገር ስለ ኔጌቲቭ ክሪቲሲዝም ደግሞ ኔጌቲቭ የሆነ ትችት በአእምሮአችን ውስጥ ይዘራል። እነዚያን ሐሳቦች የሚያመጣቸው ማን ነው? ሰይጣን ራሱ ነው ማለት ነው። እና እንዴት ነው የምናውቀው? በዮሐንስ ምዕራፍ 4 በአንደኛ ዮሐንስ ምዕራፍ 4 ቁጥር 6 እስከ 8 ላይ እንደዚህ ይላል፣ እኛ ከእግዚአብሔር ነን፣ እግዚአብሔርንም የሚያውቅ ይሰማናል፣ ከእግዚአብሔር ያልሆነ አይሰማንም። የእውነትን መንፈስና የስህተትን መንፈስ በዚህ እናውቃለን ይላል። ወዳጆች ሆይ ፍቅር ከእግዚአብሔር ስለሆነ የሚወደውም ሁሉ ከእግዚአብሔር ስለተወለደ እግዚአብሔርንም ስለሚያውቅ እርስ በርሳችንን እንዋደድ። ምን ይላል? የሚወደው ሁሉ ይላል ከእግዚአብሔር ስለተወለደ እግዚአብሔርንም ስለሚያውቅ እርስ በርሳችንን እንዋደድ። ፍቅር የሌለው እግዚአብሔርን አያውቅም፣ እግዚአብሔር ፍቅር ነውና ይላል። ፍጹም ፍቅር ፍርሃትን አውጥቶ ይጥላል እንጂ በፍቅር ፍርሃት የለም፣ ፍቅር ቅጣት የለውምና የሚፈራም ሰው ፍቅሩ ፍጹም አይደለም ይላል። አይገርምም? በዚህ ነው የምናውቀው ስለ ሰው አንድ ሐሳብ በአእምሮአችን ውስጥ ከመጣ ይሄ ከሰይጣን ነው ወይስ ከእግዚአብሔር ነው ብለን ለማወቅ ከፈለግን መጀመሪያ ማወቅ ያለብን ይህ ሐሳብ ስለሌላ ሰው በጎነትን ነው የሚያስበው፣ ፍቅርን ነው የሚያስበው፣ መልካም ነገርን ነው የሚያስበው ወይስ ጥላቻን፣ የነሱን ዝቅጠት፣ የነሱን ውድቀት፣ የነሱን ሽንፈት፣ የነሱን ሞት፣ የነሱን በሽታ፣ የነሱን መታመም፣ የነሱን መጎሳቆል ነው የሚመኘው? መልካም ነው የሚመኝላቸው ወይስ ምንድን ነው? አይደለም ከሆነ መልሱ ይህ ሐሳብ በእውነት ከሰይጣን እንደሆነ እወቁት። ስለዚህ ነው የሚወድ ሁሉ ፍቅር ሁሉ ከእግዚአብሔር ነው ይላል። ፍቅር ላይ ያልተመሰረተ ግን ፍቅር የሌለው ሐሳብ ግን ከሰይጣን ነው። ስለዚህ ገስጹት እንጂ አታኝኩት፣ አታብሰላስሉት፣ ራሳቸውን እረፍት አትንሱበት። እና በዚህ ነው የምናውቀው። በሶስተኛ ደረጃ ወገኖቼ ወደ ሶስተኛው ሳልሄድ በህይወታችን ውስጥ ብዙ ጊዜ ሰይጣን ስለሌሎች ማለት ነው አንዳንድ ጊዜ ደግሞ መልካም አስመስሎ ራሱ የሚያመጣበት ጊዜ አለ። መልካም አስመስሎ የሚያመጣበት እግዚአብሔር ለይተን እንድናቅ የመለየት መንፈስ፣ የማስተዋል መንፈስ እንዲሰጠን መጸለይ ያለብን። በሶስተኛ ደረጃ ስለ ራሳችንን ብቻ ሳይሆን ስለ ሌሎችም ብቻ ሳይሆን ስለ ነገሮች circumstances ስለ ነገሮችም ኔጌቲቭ አድርጎ ያመጣል። ለምሳሌ ይህ ነገር ተስፋ የለውም፣ በቃ ይህ ጉዳይ ተስፋ የለውም። በህይወት ውስጥ እውነት ነው ብዙ ነገሮችን አናቅም። ህይወት ጎዳና ውስጥ ብዙ ልናስተውላቸው የማንችላቸው ነገሮች አሉ። በህይወት ጎዳና ውስጥ ብዙ ግራ የሚገቡንና እጅግ የተወሳሰቡ ነገሮች አሉ። ይሁን እንጂ ይህ ሁሉ ከእግዚአብሔር ቁጥጥር ውጪ አይደለም። በእግዚአብሔር ቁጥጥር ስር ናቸው። ከእግዚአብሔር ቁጥጥር ውጪ የሆኑ ቢመስለንም ከእግዚአብሔር ቁጥጥር ውጪ አይደሉም። በክርስቶስ ኃይል የህይወት ውጣ ውረዶችን እንወጣቸዋለን። ምክንያቱም ክርስቶስ ፍርሃታችንን አስወግዷልና። ፍጹም ፍቅር ውስጥ ምን የለም? ፍርሃት የለም። ያ ወዳጃችን ኢየሱስ ክርስቶስ በእጁ መዳፍ ላይ ቀርጾናል። ከእግዚአብሔር ቃል አንብብላችሁ ኢሳይያስ 49:16 ላይ እንደዚህ ይላል፣ እነሆ በእጄ መዳፍ ቀርጬሻለሁ፣ ቅጥሮችሽም ሁልጊዜ በፊቴ ናቸው። ይኸው ፖል በእጄ መዳፍ ቀርጬሻለሁ፣ እጄ ላይ ነሽ፣ ሁልጊዜ እጄ ላይ ነህ። ስለዚህ አትፍራ ነው የሚለው እግዚአብሔር ቃል። በኢሳይያስ 41:10-13 እንደዚሁ ደግሞ እኔ ካንተ ጋር ነኝና አትፍራ፣ እኔ አምላክ ነኝና አትደንግጥ፣ አበረታህማለሁ፣ በጽድቅም ቀኝ እጄ ደግፌ እይዝሃለሁ። እነሆ የሚቆጡህም ሁሉ ያፍራሉ፣ ይወረዱማል፣ የሚከራከሩም እንዳልነበሩ ይሆናሉ፣ ይጠፉማል። የሚያጣሉህንም ትሻቸዋለህ፣ አታገኛቸውም፣ የሚዋጉህንም እንዳልነበሩና እንደምናምን ይሆናሉ። እኔ አምላክ እግዚአብሔር አትፍራ እረዳሃለሁ ብዬ ቀኝህን እይዛለሁና ይላል። ደስ አይልም? ከዚህ የበለጠ ተስፋ። ስለዚህ ስለ ነገሮች ደግሞ ኔጌቲቭ ነገር፣ ተስፋ የሚያስቆርጥ ነገር፣ የሚያስቆዝም ነገር ሰይጣን በአእምሮአችሁ ውስጥ ሲተክል ገስጹት። ይህንን ኢሳይያስ 41:10-13 አውጥታችሁ አንብቡት። እግዚአብሔር አትፍራ እኔ ካንተ ጋር ነኝ ብሏልና፣ በቀኝ እጄ ደግፌ በጽድቁ እጄ ደግፌ ይይዛለሁ ብሎኛል። ስለዚህ አልፈራም ብላችሁ ንገሩት። ስለዚህ ባጭሩ ስለ ራስህ ሆነ ስለ ሌሎችም ሆነ ስለ ነገሮች ሰይጣን በአእምሮ ውስጥ ሐሳብ ሲተክል
ገስጸው። ከእግዚአብሔር ካልሆነ ገስጸው። ከእግዚአብሔር ነው አይደለም የሚለውን ደግሞ ይሄው በቃሉ ሰምተናል። መልካም ነገር ካልሆነ እኔም ማስብልን ሐሳብ ሁሉ አውቃለሁ፣ የበጎነት የፍቅር የደስታ ይላል አይደል እንደ በኤርምያስ 29:11 ጀምሮ ነው መሰለኝ። እና እኔም ማስብልን ሐሳብ አውቃለሁ። መልካም ሐሳብ ካልሆነ የፍቅር ሐሳብ ካልሆነ የበጎነት ካልሆነ የጥላቻ የረፍት መንሳት የጭንቀት ለሌሎች ክፉ መመኘት በነገሮች ተስፋ ስለመቁረጥ ከሆነ ከሰይጣን ነውና ገስጹት። በሁለተኛ ደረጃ በመቋጫ ላይ ማስቀመጥ የምፈልገው አእምሮአችሁን ጠብቁ። ዋናው ርዕሳችን ምንድነው ምለው አእምሮአችንን እንዴት አድርገን ነው የምንጠብቀው በሚለው ላይ ነው። እና ስለዚህ ይሄ ዛሬ የተማርነው ደግሞ በዚህ ዙሪያ በሶስት ነገሮች ስለ ራሳችንም ሆነ ስለ ሌሎችም ሆነ ስለ ነገሮችን ሰይጣን በአእምሮአችን ውስጥ የሚያመጣቸውን ነገሮች መከላከል እንዳለብን በተለይ እሱ ነው። ይሄ ሁለተኛው ነጥብ የብዙ ሰው በሽታ ሰይጣን እኛን የሚያገኝበት ዋና ምሳካለት ጉዳይ ቢኖር ስለ ሌሎች ስለ ራሳችንና ስለ ነገሮች ኔጌቲቭ የሆነ ነገር ተስፋ አስቆራጭ ነገር የክፉ ነገር በመትከል ነው። ክፉ ሐሳቦችን በመትከል ነው። እና ይህንን እንድንቋቋም እግዚአብሔር በጸጋው ይርዳል። በመጨረሻም አንድ መዝሙር ልዘምርላችሁ። እንግዲህ ወገኖቼ እግዚአብሔር በአእምሮአችን ውስጥ ሆኖ ነው የምናገረን። መንፈስ ቅዱሱ እኛን የምናገረን። ሰይጣንም ያችን አእምሮአችንን መቆጣጠር ይፈልጋል። በክፉ መንፈሱ ሊቆጣጠረንና ሊያናግረን መሳሪያው ሊያደርገን። ክርስቶስ ግን በመስቀል ላይ ሞተው ለዚህ ብሎ አይደለም። አእምሮአችን የእግዚአብሔር መቀመጫ እንዲሆን ነው። ለሱ ክብር እንድናገለግል ለሱ ክብር እንድናውል ነው እግዚአብሔር ልጁን ልኮ በመስቀል ላይ የሰዋልን። ስለዚህ ክብር ለስሙ ይላል። ይቅርታ መስቀል ኢየሱስ መስቀል ልቅረብ ያንን የክብር ምንጭ ይላል እና በክርስቶስ መስቀል ስር በዚህ ሰዓት እንድንቀርብ እግዚአብሔር ይርዳን። ስዘምርም በመንፈስ ከኔ ጋር እንድትሆኑ እጠይቃችኋለሁ። ኢየሱስ መስቀል ልቅረብ ያንን የክብር ምንጭ ከዚያ ነፃ ምንጭ አለ ለሁሉ ጤና ሰጭ መስቀል ወንዙን ተሻግረን ነፍሳችን እስክታርፍ ድረስ ለዘላለም ካንተ ጋር እጅ ለእጅ ተያዘን እስከምንኖር ድረስ ጌታችንና አምላካችን መድኃኒታችን አንተ አእምሮአችንን ጠብቅ። አእምሮአችን የመንፈስ ቅዱስ ማደሪያ ብቻ እንዲሆን እንጸልያለን። በቀረን ጊዜያችን ከኛ ጋር ሁን። በጌታ በኢየሱስ ስም አሜን። ጌታ ይባርካችሁ። ደህና ሁኑ።